ብቻሽን ሲያቅትሽ ከነሜሮን ጋር ከነዳኒ ጋር ሞከርሽው አልተሳካልሽም ገባሽ እስከ ማልቀስ ድረስ ሄደሻልና ከዚህ በፊት ምናልባት ለአንድ በሁለት በሶስት ቀን ውስጥ መልሰሻል ነው አንገቱን እንዲደፋ አንገቱን እንድፋ ብዬ እንደዚህ ፊት ሰው ፊት ለፊት እንደዚህ ተናግሬ ምናምን አላውቅም ተናግረሽ ሳይሆን መተሽው ማሳይተሽዋል ሩታ በደንብ አድርገሽ የወንድ ልጅን ክብር ዝቅ አድርገሽ አሳይተሽናል ገባሽ እናትና አባት ሲከበር ነው በእኛ ባህላችን የምናውቀው በብዙ ነገር አንፃር ስናስብ ማለት ነው ምን ነው ገባሽ እሷ የምትሆን አትጠቅምም ማንንም ቢሆን አሁን ዙሪያ ላይ ያለ ተንበርከክ አይጠቅሙም ተንበርከክ ቀለበት አድርጊ ማዋጣ ሀሪ ነኝ ገባ ከሁሉም ነገር ቤተሰብ ቀድሞ ያዋጣኝ ጠንቀቅ ያጋር እኮ ቤተሰብ ይቀድማል ገባክ እሷ ስላለች አይደለም ይፍሪ እኔ እናንተ ብቻችን ተገናኝተን ተው ነው ያወራል አፍካለ እኔ እናንተ ተገናኝተን እናውራ በቃ ብቻችን ገባክ አሁን እዚህ ጋር ማውራት አይጠበቅብንም በጣም ጥሩ እሺ እንዴት ናችሁ የተከበራችሁ የቻናል ቤተሰቦች ሁሉ ሰላም ነኝ ከሁሉ ሰላም ነው ዛሬም በአዲስ ቪዲዮ መጥቻለሁ ምንድነው የዛሬ ቪዲዮ እንግዲህ ሁለቱ ተገናኝቷል ሩታና ሄርሜላ ተገናኝተው ተጨቃጭቀው ምን መናናቅ በሉት እንግዲህ ሩታ ግን በዚህ ልክ ሰው የማይመስል ለምን እንደሆነ አላውቅም ቪዲዮውን አይታችሁት ከሆነ በቃ እኔ ብቻ ነኝ በቃ እኔን ከአብርሃም ለማራቅ የምትመክሪኝ ምክር ልቀበለው አልችልም ከዛ ባለፈ ደግሞ ሩታ አሁን ላይ አብርሃም ስላልተመለሰ ነው እንጂ አንቺ ኔጋ እንኳን መምጣት የምትፈልጊ ሰው አይደለሽም ገባሽ እንዳልሽው ምናልባት የተዋለደ ሰው አይፋታም የተዋደደ ሰው የፈለገ ቢሆን ተመልሶ ወደ ራሱ ህይወት አይመለስም ይመለሳል ብለሽ የምታስቢ ከሆነ እስካሁን ድረስ ግን በጣም ብዙ ጥረሽ አብርሃምን መመለስ ስላልቻልሽ ይመስለኛል ዛሬ ላይ ወደ እኔ መጣሽው ያለው ሴት እኔ ብቻ ነኝ እሷ ምንም መብት እንደሌላት ሰውን ማፍቀር ሰውን መውደድ እንደማትችል መውሰዷ በጣም ተገቢ አይደለም ይሄ ሴት ልጅ ናት በሷ ላይ ሊሆን የማይፈልገው ነገር ሰው ላይ ማድረጉ ተገቢ አይደለም ምክንያቱም እንደዚህ ያልኩበት ምክንያት ምንድነው ሩታ በራሷ አፍ አብርሽን እንደማትፈልገው በቃ አንዳንዴ ምን ይባላል መሰላችሁ የጣሉትን ነገር ሌላ ሰው ሲያነሳው ደስ አይልም አይደለ በቃ እሷ ጣለችው አልፈልግም ወይም እንዲለምናትም ሊሆን ይችላል አልፈልግም ካንተ ጋር መሆን ብላ ያ ሁሉ ያረጋችው ነገር እናውቃለን አይደለ ናገርሽኝ ወይም ደግሞ አስቀየምሽኝ አትበይኝና እንደዚህ አይነት ጥፋቶች ወይም ደግሞ አብርሃምን ለመመለስ እየሞከርሽ ያለሽው ዛሬ አይደለም ገባሽ አሁን እርጉዝ ነኝ ብትይ ለኛም ለአብርሃምም ለተመልካቹም ለቤተሰብም ቢሆን ውሸት እንደሆነ ነው የምናውቀው ገባሽ ያ ደግሞ ከዚህ በፊት ያዋሸሽው ውሸቶች ናቸው ዛሬ እንዳናምንሽ ያደረገው ገባሽ እኔ በትክክለኛው አማርኛ አንቺ ከአብርሃም እርጉዝ እንደሆንሽ ባቅ ከዚህ በላይ ተስፋ የሚያስቆርጠኝ ነገር አለ ብዬ አላስብም ስለዚህ በደንብ ግልጽ ነው ሄርሜላ ላምንሽ አልችልም እኔ አይ ኖ ልታምኛቺ ምክንያቱም ማመን የምትፈልጊው ነው መርጠሽ ማመን የምትፈልጊው የምትችሉ ከዚህ በፊት ሩታ በጣም ብዙ ነገር ፈጥረሽ ነበረ አብርሃም የሆነ ነገር እንደገና ደግሞ ቤት እንዲቀመጥ አንቺ ስቲል መድኃኒት እንኳን ሰተሽ የራቁት ፋይል ይዘሽ ምናምን ወደ ኋላ አንመለስና እንደዚህ ነገሮችን አድርገሽ የመጣሽ ሰው ዛሬ ላይ እንዴት ነው እርጉዝ ነኝ ብለሽ ስትመጪ እንዴት ነው ላምንሽ የምችለው እኔ እሱም አልተቀበለውም ማለት ነው ከዛም በኋላ ያው ባልን የሚያክል ነገር ማንንም ሰው የሚፈርደው ነገር ባልን የሚያክል ነገር የውስጥ ሚስጥራቸውን ምናምን በቃ በድብቅ ፎቶ አንስታ ምናምን ቪዲዮ ይዛ በቃ እሷም እኮ አልያዘችውም ለጓደኛው ለዳኒ ምናምን አሳይታ እንዴት ነው ይሄ እኮ ንቀት ነው እሷ ፍላጎቷ ምንድነው አብርሽ ባሏ ሆኖ እንዲኖር አይደለም በቃ ለማሸማቀቅ ከሷ ጋር ባይሆን ራሱ ለማሸማቀቅ ብቻውን እንዲኖር እየለመናት ምናምን ብቻውን እንዲኖር ነው እኔ ኖርማል ነው ከባድ ነው አላልኩም እኮ ግን በጣም ብዙ ጣርሽ ግን ደግሞ እሱ ደግሞ ሁሌ አንገቱን ደፍቶ እንደማይቀር ሁሌ ባንቺ ስር ሆኖ እንዳይሰማው አድርጌ እኔም እንዴት ነው በስትክክል ደና አድርጌ ትክክለኛ የሥራ ሰው እንዲሆን አድርጌ ስላስቀመጥኩት ዛሬ ላይ እንዴት አብርሃም እንደዚህ ልቡ ቆረጠ ምናምን ብለሽ ነው ስቲል ፕሮግራም ለማበላሸት እንኳን እኛ ጋር የመጣሽው ገባሽ አንቺ ለኔ በፍጹም ጥሩ ነገር ልትመክሪኝ የምታስቢ ሰው አይደለሽም ተረጋጊ ቆይ አንቺ እንደዛ ልታስቢ ትችያለሽ በነገርሽ ላይ የሥራ ፈለገ ነበረው ማለት ነው እና ያንን ነገር አታረግም ነበር ለሰውም አታሳይበትም ነበር የውስጥ ገመናውን ማለት ነውና ጣቢያ ወይም ፖሊስ ጣቢያ ምናምን እንደዚህ እንትን እስከሚያስያዝ ድረስ ገብቷቸዋል አይደል ምንም ቢያረግ ባሏ ነው አይደለ ምንድነው መመለስ ትችል ነበር ልክ እንደዚህ አሁን እንደምትፈልገው ፈልጋ መመለስ ትችል ነበር ይሄን ሁሉ አይቶ ነው እሱ የደበረው ሁሉ ነገር የደበረው ማለት ነውና አሁን ምንድነው ሌላ ቦታ ሄዶ ሴት ሆነሽ ልክ ብልሃት እንደዚህ ተጠቅመሽ በጣም አብርሃምን መመለስ የምትችይ ሴት ነበርሽ ቢገባሽ ማለት ነው ግን ደግሞ አንቺ ኃይለኝነት ጀግና ብለው ዛሬ ላይም ደግሞ ከአብርሃም ጋር እንድትለያይ ያደረጉሽ ያሳዋቸው ቢገባሽ ነቃጨረሽ አልጨረስኩም እንደዚህ ነው የምታስቢው እንደዛ ነው እያሰብኩ ያለሁት ይኸውልሽ አሁን አንቺ በጣም ብዙ ነገር ልትሰማሽ ብዙ ነገር ልታወሪ ምናምን
ልታነሺ ምናምን ትችያለሽ። አሁን እኔ ያሳለፍኩበትን ነገር ሆቶኝ የተናገርኩትን ነገር ምናምን ልትናገሪ ልታነሺ ትችያለሽ እንዴ። ገና እኮ ምንም ተብሎ የሆነ ነገር ሳይጀመር እኮ ነው አንቺም እሱን ለመናገርና ለመቆጣት የደረስሽው። ምን ነው ደስተኛ ሲሆን ሄርሜላም የሆነ ደስተኛ ስትሆን ምናምን ይሄ ቅናት ነው፣ እልም አለ ቅናት ነው ሩታ ላይ ያለው እንጂ አብርሽ ከሷ ጋር እንዲኖር አሁን ቢሆን አትፈልግም። ብቻዋን ሆኖ እንዲኖር በቃ ከሰው ጋር እንዳይገናኝ ነው የምትፈልገው የሚመስለው ማለት ነውና በጣም ነው የሚደበረባት። ጓደኞቿም ዳኒ አሁን የሄርሜላን የሚያፈቅራት ነው የሚመስለው። ምናልባት አንቺ ለኔ ምክር ሆኖ እንዲሰማኝ ለአንቺ ግን እኔን ከአብርሃም ለማራቅ የምትመክሪኝ ምክር ልቀበለው አልችልም። ከዛ ባለፈ ደግሞ ሩታ አሁን ላይ አብርሃም ስላልተመለሰ ነው እንጂ አንቺ እኔ ጋር እንኳን መምጣት የምትፈልጊ ሰው አይደለሽም። ገባሽ? እንዳልሽው ምናልባት የተዋለደ ሰው አይፋታም። የተዋደደ ሰው የፈለገ ቢሆን ተመልሶ ወደ ራሱ ህይወት ይመለሳል ብለሽ የምታስቢ ከሆነ እስካሁን ድረስ ግን በጣም ብዙ ጥረሽ አብርሃምን መመለስ ስላልቻልሽ ይመስለኛል ዛሬ ላይ ወደ እኔ መጣሽው። ገባሽ? እኔን ተስፋ ማስቆረጥ የምትችይበት ምንም ጉዳይ የለም። ከዛ ባለፈ ደግሞ በደንብ ነገሮችን አስተውለሻል ብዬ አስባለሁ። እንኳን አንድ ጊዜ አልቅሰሽ ወይም ደግሞ አንድ ሁለት ጊዜ አልቅሰሽ ወደ ራስሽ ልትመልሹ ሞክረሽ ምናምን ከዚህ በፊት በደንብ ካስተዋልሽ እሱ ነበረ በጣም የሚለምንሽ፣ እሱ ነበረ በጣም ላንቺ በጣም ፍላጎት እንዳለው የሚያሳየው። ዛሬ ላይ ግን አንቺ ያን ነገር ስታደርጊ እሱ ልቡ ተስፋ እንደቆረጠ ከአንቺን ድጋሚ እንደማይፈልግሽና ከኔ ጋር አዲስ ህይወት ሲጀምር ነው ይሄን ነገር ያሰብሽው እንጂ በእርግጠኝነት ሩታ ይኸውልሽ ልንገርሽ፣ እዛ ጋር ካሉት ልጆች እና ወጣት ከነበሩ አንድ ሰው ራሱ ፕሮግራሙን ይሸፍነዋል አይደለም ሌላ ነገር ቀርቶ የጨበሬ ድግስ እኮ ነው 5000 ያወጣበት ፕሮግራም ነው። ፊኛ ሰከታ አይ በጣም ተጨቃጨቃችሁ። በቃ እኔን ማግኘት ከፈለክ ብቻ ይቀጥራ አግኝ። ከዚህ በኋላ ከሷም ጋር ከማናቸውም ጋር ሆነ ካገኘኝ ኤፍሬም እኔ እናንተ የመጨረሻችን ነው፣ ወንድሜ አይደለም ነገር ያለው። አሁንም የመጨረሻችን ሊሆን ይችላል። ያወራኝ እኮ በዝምታ ሰማኝ። መጀመሪያ አዳምጠኝ ሂድ። ራስህ እንደውነት አያስፈልግም። ልክ አብርሽን አግኝቶ ምናምን ካልተባደብከው የሚል ሰው በጣም ነው የሚገርመው። እና ትናንት ደግሞ አየሁት ምንድነው ኤፍሬም ራሱ ወንድሙ ላይ እንደዚህ መሆን አልነበረበትም። ማገናዘብ እኮ አለባቸው። ልጅ እኮ ብቻውን እነሱ ይሄ ሁሉ እንትን ብለው ብቻውን በቃ ቁም ስቅሉን አሳዩት እኮ። ምንድነው ነገሩ አልገባኝ። መቻናል ቤተሰቦች እናንተስ የምትሉት ነገር ምንድነው? ቀለበት ማስወለቅ ይችላሉ እነሱ አይችሉም? በጣም ነው የሆነ አስተሳሰባቸው። እኛን እየጣልክ የትም አትሄድም። ማን እንደሚከበር ማን እንደሚጣል በቅርቡ አሳያለሁ። ሲጀመር ከሱም ይወት ውጣ። አይፈልግህም በቃ ራቅ። አይፈልግህም። ወንድም ነው ለምታብም አይፈልግም። ሰው ማጣላት አይፈልግም። አይፈልግም። ምን ሁሉም ሰው ጋር እየገቡ ማጣላሽ ልትል ነው። አጣልተሽ ነው እጄ ተንበርክኬ ቀለበት ያረኩላት። እውነት ነው ብላ 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 ሌላ የለም። መልካም ጊዜ ይሁንላችሁ። ሌላ ጊዜ ወንድሜ ብቻዬን ስፈልገኝ ጠርተህ ደውለህ አግኝሽ። ከዚህ በኋላ ግን ከሷ ጋር ወይም ከሆነ ሰው ጋር ማግኘት ከፈለክ ኤፍሬም ከኔ ጋር ትጣላለህ። መጨረሻ ነው የሚሆነው። ገባክ? እሷም ብትሆን አትጠቅምህም። ማንም ቢሆን አሁን ዙሪያ ላይ ያለ ሰው ተንበርከክ አይጠቅሙም። ተንበርከክ ቀለበት አድርጊ። ማዋጣህ እኔ ነኝ። ገባክ? ከሁሉም ነገር ቤተሰብ ይቀድማል። ያዋጣኝን ጠንቀቅ ያጋር እኮ ቤተሰብ ይቀድማል። ገባክ? እሷ ስላለች አይደለም ኤፍሬም። እኔ እናንተ ብቻችን ተገናኝተን ነው እያወራን አፍካለህ። እኔ እናንተ ተገናኝተን እናውራ በቃ ብቻችንን። ገባክ? አሁን እዚህ ማውራት አይጠበቅብንም። በጣም ጥሩ።